ነው በ6 ወር ውስጥ የምትረከቡት ነው። ስለዚህ በካሬ 87000 ብር ነው። የካሬ ሂሳብ 87000 ብር ነው። የተገነባው ነው። ወደዚህ ወደ ጦር ኃይሎች የሚያው ፓርት ነው ይሄ። ሰፊ ነው። ሰፊ መኪና ማቆሚያ ይኖረዋል። ሰላም ተመልካቾቻችን እንዴት ናችሁ? ዛሬ ሪስቴት ሪቪዋችን ይቀጥላል። ባለፈው ካፓዶሻ ሪስቴት ቢሮ ተገኝተን የፒያሳና የመስቀል ፍላወርን ሳይት አይተን ነበር። ዛሬ ደግሞ የልደታውን ሳይት እናያለን። የልደታ ሳይት ያለቀው እዛ ጋር ነው የሚገኘው፣ ነዋሪዎች ገብተውበታል። ሁለተኛው ደግሞ ኦሬዲ ፊኒሺንግ ላይ የደረሰ ሳይታችን ይሄኛው ነው። ያው ጎን ለጎን ያሉ ናቸው። ሰላም ተመልካቾቻችን እንዴት ናችሁ? ዛሬ ሪስቴት ሪቪዋችን ይቀጥላል። ባለፈው ካፓዶሻ ሪስቴት ቢሮ ተገኝተን የፒያሳና የመስቀል ፍላወርን ሳይት አይተን ነበር። ዛሬ ደግሞ የልደታውን ሳይት እናያለን። የልደታ ሳይት ያለቀው እዛ ጋር ነው የሚገኘው፣ ነዋሪዎች ገብተውበታል። ሁለተኛው ደግሞ ኦሬዲ ፊኒሺንግ ላይ የደረሰ ሳይታችን ይሄኛው ነው። ያው ጎን ለጎን ያሉ ናቸው። ይሄ መግቢያው ነው። እዚህ ጋር ኦልድ አዲሱ የተሰራው ህንጻ አለ። እዚህ ጋር ደግሞ የበፊቱ ህንጻ አለ። እየገባን እያሳያቸው ነዋሪዎች ኦሬዲ እዚህኛው ላይ ገብተው እየኖሩበት ነው። እንዴ በቃ ይሄ ፓርኪንጉ ነው። የዚህኛው ፎቅ ፓርኪንጉ ነው። ፓርኪንጉ ይሄን ይመስላል። እዚህ ጋር ይሄ ያው መተላለፊያው ነው። እዚህ ጋርና እዚህ ጋር መኪኖቹ መቆም ይችላሉ ማለት ነው። አሁን ወደ ላይ ወደ ቴራሱ ላይ እንውጣና ያለውን ነገር እናያለን። ፓርኪንጉን በደንብ ይዩት። ሰፊ ነው። ሰፊ መኪና ማቆሚያ ይኖረዋል። ያው አንድ ቤት አንድ መኪና ማቆሚያ ነው የሚኖረው። እዚህ ስንሄድ በፓርኪንግ ውስጥ እናረግና እዚህ ጋር ደረጃ አለ፣ እዚህ ጋር ሊፍት አለ ማለት። ስለዚህ በሊፍቱ አሁን ሁሉም ቤቶች ኦሬዲ ነዋሪ ስላለባቸው በሊፍቱ ወደ ቴራስ ላይ እንሄድና ቴራስ ላይ ያለውን ነገር እናያለን። አሁን 8ኛ ፍሎር ላይ ደርሰናል። ያው እንደምታዩቸው ናቸው። እዚህ ጋር ለምሳሌ 3 ቤቶች አሉ። ላይ ደግሞ ቴራሱ የሚገኘው ላይ ነው። ቴራሱ ላይ እንሄዳለን። ከዛ በፊት ግን እዚህ ጋር ለምሳሌ በቃ ቆሻሻ መጣ ይኖራል። ቆሻሻዎች በዚህ በኩል ነው የሚጣሉት። እዚህ ጋር የሊፍት ነው፣ የዛ ጋር የኤሌክትሪክ ክፍል ነው ማለት ነው። ስለዚህ ወደ ቴራሱ እንሄዳለን። ቴራሱ ይሄን ይመስላል። ችግር አይቋረጥም። ቴራሱ ይሄን ይመስላል። በጣም ሰፊ ነው። ያው ከተማውንም ለማየት የሚያስችል ቴራስ ነው። ይሄ ፕሮግራም ቢኖር መለስተኛ ሰርግ ቢኖር የሆነ ለሀዘን ቢኖር አያድርስ እንጂ ሀዘን ቢኖር አይባልም። ለልደት ወይም ደግሞ ይሄን ቦታውን በደንብ ከልሎ ለመጫወቻ ስፍራ ለልጆች መጫወቻም ለባስኬትም ይሆናል። ያው ከተማውን በደንብ ማየት ይቻላል። ፈታ ብሎ ማለት ነው። ለመዝናኛ ነገር ለሙዚቃ ዝግጅት ለማዘጋጀት ፈታ ያለች ነገር ነች። አሪፍ ነው። ያው ከተማውን ለማየት በጣም ቆንጆ ቦታ ነው። እዚህ ጋር የተለያዩ ለምሳሌ ፕሮግራም ቢኖር እዚህ ጋር ምግብ ቦታውን እዚህ ጋር ማዘጋጀት ይደረግና ሌላው እንግዶችን እዚህ ጋር ማስቀመጥ ይቻላል። ይሄ ኦሬዲ የተገነባው ነው። ወደዚህ ወደ ጦር ኃይሎች የሚያው ፓርት ነው ይሄ። አካባቢው በጣም አሪፍ ነው። የክፍለ ከተማው ደግሞ እንዳጋጣሚ እዚህ ጋር ነው፣ ቅርብ ነው ክፍለ ከተማው። እሱንም በደንብ ማየት የሚያስችለው። ሌላውን እዚህኛው ላይ የቀሩን ቤቶች ላይ እዚህኛው ቤት ላይ ነው፣ እዚህኛው ላይ ነው የቀሩት። እዚህኛው ፍሎር ላይ ነው ያሉት። 136 ካሬ በዚህኛው በኩል አለ፣ 165 ካሬ ደግሞ በዛኛው ላይ አለ ማለት ነው። ይሄኛው ኦሬዲ ይሄኛውን እያሳያቸው እዚህ ጋር የመጨረሻው ቴራሱ ብቻ ነው የሚቀረው ማለት ነው። አንድ ስላብ ብቻ ነው የሚቀረው። እዚህኛው ላይ ቤቶች ይኖራሉ ማለት ነው። ብርሃንም አላቸው።
እይታ የሚኖራቸዋል ቆንጆ ቤቶች ናቸው የሚሆኑት። ስለዚህ ቴራሱ ይሄን ይመስላል ማለት ነው። ያኛውም ቴራስ አሁን የምንሸጣቸውም ቴራሶች እዛኝ ቤቶች እዛ ላይ የሚያሉት እንደዚህ አይነት ቴራስ ነው የሚኖራቸው። ሰፊ ቴራስ ነው የሚኖረውና ያው ቆንጆ ነው። ዲሾቹም እዚህ ላይ ተሰቅሏል። የውሃ ታንከሮቹም አሉ። ስለዚህ ቆንጆ አቀማመጥ ነው የሚኖረው ማለት ነው። ስለዚህ እዛኛው ህንጻ ላይ እንሄድና ከስር ጀምሮ እያየ ነው ያሉ የቀሩትን ቤቶች ሁለት ቤቶች አሉ 165 ካሬ እና 136 ካሬ ባለ 3 እና ባለ 2 መኝታ ናቸው። ሁለቱን እናያቸውና ያለውን ነገር እናያለን። አሁን ደግሞ ይሄኛውን ቢልዲንግ እናያለን። ያው እቺ በመሃል የምትኖር ክፍተት ነች። ይሄ ቤዝመንት ነው። የመጀመሪያው ቤዝመንት ነው። መኪና ማቆሚያው በዚህ በኩል ነው። ከውጭ መተን ነው እዚህኛው ላይ መኪና የምናቆመው በውስጥ ገብተን ማለት ነው። እዚህ ጋር ማለፊያ እና በዚህ ጋር ያው ኮንስትራክሽን ስለሆነ ትንሽ አስቸጋሪ ነው። ሁለተኛው ቤዝመንት ደግሞ ይሄ ነው። የኛው ሁለተኛው መኪና ማቆሚያ ደግሞ ይሄ ነው። የግራውንድ ፍሎሩ ማለት ነው። ይሄ የታችኛው ቤዝመንት ነው። በውጭ በኩል ነው ደግሞ እዚህ ጋር የሚገቡት። በውጭ በኩል መተው መኪኖቹ ቦታቸውን ይዛሉ ማለት ነው። እና አሁን ቤቶቹ የሚጀምሩት ደግሞ ከዚህ በኋላ ነው። ቤቶቹ የሚጀምሩት እዚህኛው ላይ ሁለት የመኪና ማቆሚያ ነው ያለው። እሺ አረና ቶሎ አመጣ ችግር የለውም። እዚህኛው ህንጻ ላይ ሁለት አይነት ቤቶች ናቸው ያሉት። ከአንደኛ ፎቅ እስከ አራተኛ ፎቅ በፍሎር 4 ቤት ይኖራል። አነስ ያሉ ካሬዎች። ከአምስተኛ እስከ 9ኛ ደግሞ ባለ እዚህ ጋር ተሽጦ አልቋል። በቃ የመጨረሻ ፍሎር 9ኛ ላይ ብቻ ነው ያለው ቤት። አሁን 9ኛ ፎቅ አብረን እንወጣለን ማለት ነው። እንዳይደክማችሁ እኔ ራሱ አልደከመኝም። አረ እያሳየኝ እያወራን በመሀል ድምፅ አታስገባ አንተ። አሁን ስንተኛ ፎቅ? ሶስተኛ ፎቅ ደርሰናል። ና ቆሻሻ መጣው ይዛ በጀርባ ነው ያለው። እሺ ና ዝም ብላ ይለት እናሳያቸው። ያው እዚህ ጋር ኦሬዲ ተሽጦ አልቋል። ግን ያው ቤቶቹን ለማሳየት ያክል ነው። እዚህ ጋር 117 ካሬ አለ። 117 ካሬ ባለ 2 መኝታ ይኖራል። እዚህ ጋር 152 ካሬ ባለ 3 መኝታ፣ እዚህ ጋር 135 ካሬ ይኖራል። እዚህ ጋር ደግሞ 111 ካሬ ይኖራል ማለት ነው። እዚህ ጋር በፍሎር 4 ቤቶች ናቸው ያሉት። ያው ሁሉም ተሽጦ አልቋል ማለት ነው። ስለዚህ አሁን የምንሄደው እዛው 8ኛ ፍሎር ላይ እንሄድና ያሉትን ቤቶች እናሳያቸዋለን። ስለዚህ ይሄን ይመስላል ማለት ነው። አሁን የሚሸጠው ፍሎር ያው 8ኛ ላይ ሳምፕሎቹ እናሳያችሁ ብለን ነው። እዚህ ጋር ሊፍት ይኖራል። በዚህ ጋር ደረጃው ነው። እዚህ ጋር የኤሌክትሪክ ኬብል ማምጫ ነች። ቆሻሻ መጣያው የሚገኘው እዚህ ጋር ነው። የተለያዩ ቆሻሻዎችን በዚህ በኩል ማለት ነው የምንጥለው። ስለዚህ የመጀመሪያውን ቤት ነው 136 ካሬ ማለት ነው። ባለ 2 መኝታ ቤት ነው። ኪችኑ ኦፕን ኪችን ነው የሚሆነው። እዚህ ጋር እንደገባን ኦፕን ኪችን ይኖረናል ማለት ነው። ከዛ ሳሎኑ ይሄን ይመስላል። ሳሎናችን ይሄን ይመስላል ማለት ነው። ከዛ እዚህ ጋር እንደ ኪችን ነገር ወይ እንደ ሰራተኛ ክፍል ነገር ማድረግ ይቻላል። እንደ ስቶር ነገርም ማድረግ የሚቻል ቦታ ይኖራል ማለት ነው። እዚህ ጋር እንደ ክሎዝ ኪችን ማድረግ ይቻላል። እንደ ሰራተኛ ክፍልም እንደ ስቶርም ማድረግ እንችላለን። ሌላ ከዛ እዚህ ጋር ማስተር ቤድሩም እዚህ ጋር ይኖራል። ማስተር ቤድሩም እዚህ ጋር አለ። እዚህ ጋር ባዙ ነው ማለት ነው። የማስተር ቤድሩም ባዝ አለ እዚህ ጋር የኮመን ባዝ ይኖራል። መታጠቢያ ኮመን ባዝ ማለት ነው። አየገባን። ከዛ ሁለተኛ መኝታ ቤት ደግሞ እዚህ ጋር ይኖረናል ማለት ነው። ከዚህ ባለ 2 መኝታ ክፍል ነው። እዚህ ጋርም ደግሞ እንደ
ዋሽንግ ማሽን ማስቀመጫ እንደ ስቶርም ይሄ እንደፈለጉት አገልግሎት መዋል ይቻላል ማለት ነው። ያቺኛው እንደ 3 መኝታ ቤት መቁጠር ይቻላል። እንደ እንግዳ ማረፊያም እንደ ሰራተኛ ክፍልም ማድረግ ይቻላል ማለት ነው። ይሄ 136 ካሬው ነው። ሌላ ደግሞ ይሄ ደግሞ 165 ካሬ ሜትሩ ነው። 165 ካሬ ሜትሩ ይሄን ይመስላል። ይሄ ሳሎኑ እዚህ ጋር ያለው ነው። ሳሎኑ ይሄ ነው እና ወደዛ ወደ በረንዳ አለው። እዚህ ጋር ኦፕን ኪችን ይኖረናል። ኦፕን ኪችን አለን እዚህ ጋር ማለት ነው። ይሄ ሳሎኑ በጣም ቆንጆ ነው። ያው ቪው ይኖረዋል። አድኖ ብርሃኑም አሪፍ ነው። ሳሎናችን እዚህ ጋር ይኖረናል። ከዛ እዚህ ጋር እንደ ሰራተኛ ክፍል ማድረግ ይቻላል። ማሽኖችን ማስቀመጥ ይቻላል። እንደ ስቶርም ማድረግ ይቻላል ማለት ነው። አንድ ክፍል እዚህ ጋር አለ። ከዛ መኝታ ቤቶቻችን እዚህ ጋር ናቸው። አንደኛው መኝታ ክፍል እዚህ ጋር ነው። አንደኛው መኝታ እዚህ ጋር ነው። እዚህ ጋር እንደ ኮመን ባዝ አለ የሁለቱ መኝታ ቤቶች ማለት ነው። ይሄ ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤት ደግሞ ባልኮኒም ነገር ይኖረዋል ማለት ነው። ያው እዚህ ጋር እንደ መስታወት ነገር አድርጎ ባልኮኒ ነገር ይኖረዋል ማለት ነው። በጣም አሪፍ አቀማመጥ ያለው ቤት ነው። ከዛ ሌላ ምንድነው ኪችን ክሎዝድ ኪችን አለው እንደ አማራጭ ማለት ክሎዝድ ኪችን ይኖረናል። እዚህ ጋር ውስጥ ደግሞ ስቶር ነገር አለ እቃዎችን ማስቀመጫ ማለት ነው። የኪችን እቃዎችን ማስቀመጫ ውስጥ ሌላ ክፍል ይኖራል ስቶር። ከዛ ወደ ማስተር ቤድሩሙን እንጣ። ይሄ ደግሞ ማስተር ቤድሩሙ ነው። እዚህ ጋር ባዝሩሙ አለ። እዚህ ጋር የመልበሻ ክፍል ይኖራል። ስለዚህ ማስተር ቤድሩማችን ይሄ ነው ማለት ነው። ይሄ 165 ካሬ ነው። እሱ የመልበሻ ክፍላችን ነው። ይሄ ባዙ ነው ማለት ነው። ስለዚህ ይሄን ይመስላል። ስለዚህ እንደተከታተልናቸው ነው ያለቀውን ቤት አይተናል። እዚህ ጋር ኦሬዲ ፊኒሺንግ ላይ ነው። ፓርቲሽን ተሰርቶለታል። ከ6 ወር ላይ የሚጠናቀቅ ነው። በ6 ወር ውስጥ የምትረከቡት ነው። ስለዚህ በካሬ 87000 ብር ነው። የካሬ ሂሳብ 87000 ብር ነው። 165 ካሬ አንድ ቤት አለ። 136 ካሬ ሁለት ቤት አለ። 165ቱ ባለ 3 መኝታ ነው። 136ቱ ደግሞ ባለ 2 መኝታ ቤት ይኖራል ማለት። ስለዚህ በካሬ 87000 ብር ከፍላችሁ መግባት ትችላላችሁ። ሙሉ ለሚከፍል ሰው ደግሞ ቅናሽ ይኖረናል ማለት ነው። ስለዚህ በስልኬ ደውሉልኝ፣ አውሩኝና ያለውን ነገር እንጨርሳለን፣ እናሳያችኋለን። ሳይት ጉብኝትም ይኖረናል። ይሄን ካልፈለጋችሁ ቀስ እያላችሁ መክፈል የምትፈልጉ ከሆነ ደግሞ ፒያሳና መስቀል ፍሎር ላይ ሳይቶች ላይ ቤቶች አሉን። ስለዚህ በደንብ እናሳያችኋለን። ደውሉልን። እናመሰግናለን።